ሰላም የዩቲዩብ ፋሚሊ ዛሬ ደግሞ በሌላ ዩቲዩብ ቪዲዮ ፋሚሊ መተናል። ፋሚሊ ዛሬ ደግሞ የምንሄደው ወደ ጋን ሬንጅ ነው። እንግዲህ ጋን ሬንጅ ሂደን እንዴት እንደሚተኮስ የጋን ላይክ ሴፍቲዎቹን ምን ማድረግ እንዳለብን ምናምን ነገር ሁሉ ነገር አንድ ላይ ፋሚሊ ያሳያችኋለሁ። እንግዲህ አብራችሁ ነው ይመቻል። እንግዲህ ፋሚሊ አሁን እየሄድን ነው፣ መንገድ እየጀመርኩኝ ነው። አንድ ከቤት ላይክ አንድ 25 ደቂቃ ነው ምናምን ነገር እና አሚን ከዚህ በፊት የሆነ የጋን ትሬኒንግ ወስጄ ነበርና ያኔ በወሰድኩበት ሰዓት ኦሬዲ ላይክ ቃሎች አሉኝ ለና ሞር ቃላ የሚያስፈልገን ከሆነ ደግሞ እዛው መግዛት እንችላለን ምናምን ነገር። እንግዲህ ላይክ የራሴ ሽጉጥ የለኝም አላ I'm not planning to have ሽጉጥ right now cause like የሆነ ብዙ ቦታዎችን ትራቨል ለማድረግ ያሰብኩ ስለሆነ like I don't wanna ይዞ መዞር ማልችልባቸው ስቴቶች አሉ ምናምን ነገርና በየስቴቱ እዚህ ሀገር ላይክ ፍቃድ ያስፈልጋቸዋል እንትን ለማለት ፋሚሊ እና አሁን እዛ ሄደን እዛው ጋን ሬንጁ ቦታ ላይ ሽጉጥ የሚያከራዩ ሰዎች አሉ እዛው ከነሱ ነው ከካምፓኒ ሽጉጥ ተከራይተን ነው በሰዓት እንግዲህ ፋሚሊ እና እስኪ አንዱ ጓደኛዬም እየጠበቀኝ ነው ብሩኬ ይባላል ምናምን ነገር ከሱ ጋር ነው ዛሬ አንድ ላይ ምን ተኩሰው ፋሚሊ ይመቻችሁ። እንደምታዩት ነው ፓርክ አድርጌያለሁ ምናምን ነገር ላይክ አላ ቦታው የሌለ ነው የሚያምረው። እዛ ጋር ደግሞ ጎልፍ አለ መሰለኝ እዛ ጋር እንደምታዩት ናይ ነው ቦታው። እንግዲህ ፋሚሊ ላይክ ጀለሲ ስቲል አልመጣም ላይክ 10 ደቂቃ ይቀረዋል እና እሱን ጠብቄው አንድ ላይ እንገባለን። ከዛም የሚሉትን ነገር አይተን ምናምን ነገር ውስጥ ያሉትን ሽጉጦች ምናምን ነገር አሳያችኋለሁ ፋሚሊ ይመቻችሁ። አንድ ላይ 3 ደቂቃ ቪዲዮ ካየን በኋላ ነው 3 ደቂቃው ቪዲዮ ደግሞ ሳይን አፕ እናደርጋለን ምን አይነት ሽጉጥ እንደምንፈልግ ምናምን ነገር ፋሚሊ እና ስቲል የጠበቁት ነው። እንግዲህ አሁን ከመጣ በኋላ እዛች ያለች ሩም ውስጥ በ3 ደቂቃ ቪዲዮ እና ያለ ቪዲዮን ካየን በኋላ ደግሞ ወደ ሽጉጡ መረጣ ሄደን ከሽጉጡ መረጣ በኋላ ደግሞ በቃ ውስጥ ገብተን ተኩሳለን ማለት ነው ፋሚሊ ይመቻችሁ። እና ፋሚሊ አሁን እንደምታዩት ፎርም ሞልተናል ምናምን ነገር እና 3 ደቂቃ የ3 ደቂቃውን ቪዲዮ አይተን ጨርሰናል ምናምን ነገር ስለ ሴፍቲ ነበረ እና ቤተሰባ እንግዲህ ስማችን ተጠርቶ አሁን የሄድን ነው። ከሁለት ሰዓት በኋላ 2 ሰዓት ጠብቀናል። ለዚህ እንግዲህ ወረፋው በጣም ነበረ እና እዚህ ጋር ደግሞ እንደምታዩቸው ያበዱ ሽጉጦች አሉ ምናምን እነዚህ 9 ሚሜ ሬንታል ፕራይስ 15 ብር ናቸው። እነዚህ ጋር አሁን እዚህ ጋር የምታያቸውን ሽጉጦች ነው ላይክ የምንከራየው። ብሩክ ምረጥ እዚህ ጋር እንግዲህ ያሉ ሬንታል ፕራይሳቸው ይታያሉ እዚህ ጋር። አሁን ይሄ 15 ብር ነው እቺ ሽጉጥ ለመከራየት፣ የኛው 20 ብር ነው እና መርጠን ነው እንግዲህ ፋሚሊ ነው የምንከራየው። ተቀብለናል ፋሚሊ የያዝነው ሽጉጥ እንደምታዩት እዚህ ጋር ግላክ 34 and we got ግላክ 19 እንደዚህ ነው የሚመጣው እንደምታዩት። እዚህ ጋር ኤሞ አለን እንደዚህ ያለ ፋሚሊ እንደምታዩት እዚህ ጋር ጫን በዚህ እናስገባት ማለት ነው። ከዛ ድጋሚ በዚህ ጫን ብላ አራት ጫን ያላችሁ እዚህ ጋር 6 እና ፋሚሊ እንግዲህ ስቲል እንግዲህ ያው እንዳልኳችሁ መጀመሪያ ሁሌም ቢሆን ለተኩሱ ሴፍቲ አድርጋችሁ እንደዛ አይነት ቦታ ጋን ሬንጅ ስትሄዱ ምናምን ነገር ከሆነ በላይ መጀመሪያ ሴፍቲ ነው እንግዲህ እና እንደነገርኳችሁ ደግሞ የጋን ሴፍቲዎች ላይክ ኔቨር ፖይንት ጋን ሰው ላይ ልተኩሱበት ካልሆነ ያን ማንም ሰው ላይ ጋን ፖይንት ማድረግ ፋሚሊ እና ደግሞ ሁሉንም ጋን ደግሞ እንደ ጋን ነው ፐርሰናል ፋሚሊ እንደምታዩት እንግዲህ ግላክ ሞር ፓወር አለው ምናምን ነገር የመታንበት እዛ ጋር ማየት ትችላላችሁ። እንግዲህ አሁን ለሴፍቲ ብዬ የሰራሁት ቪዲዮ ነው። ላይክ ማናችሁም ላይክ ለማንኛውም ሰዓት ጋር ሊኖር ይችላል ምናምን ነገር ግን ሜክ ሹር ላይክ ምንም ነገር ለምታደርጉ ሬስፖንሲቢሊቲ መውሰዳችሁ ምናምን ነገር የራሳችሁ ህይወት ነው። ላይክ ማንም ሰው ላይክ ሊኖር የሚችል ነገር ነው። ግን ምንም ነገር ሲኖርም በሬስፖንሲቢሊቲ ያን ነገር እንትን ማለት ነው እና
እና ፋሚሊ ስቲል እንግዲህ እየተኮስን ነው ምናምን ነገር እንደምታዩት። አሁን እንግዲህ እጄ ላይ ያለው እዚህ ጋር ሽጉጥ ግላክ 19 ነው። እንግዲህ እንደዚሁ አድርጌ እስኪ በአንድ እጄ ልተኩስ። እንግዲህ ላይክ አለ ለነገርኳችሁ ነው። በአንድ እጃችሁ ሊከብዳችሁ ይችላል፣ ግን ላይክ በቻላችሁ መጠን እጃችሁን ጠንከር አድርጋችሁ ይዛችሁ ማለት ነው። እንደዚህ 1 2 3 ኢላማ እያደረኩ ነው በአንደኛ እኔ እጃችሁን ግን እዛው ማቆም አለባችሁ ማለት ነው። እንግዲህ አሁን በ8 ቁጥር ላይ እያሰሩ 10 ቁጥር ይላል 10 ቁጥር እየታየኝ ነው። አሁን ሲያልቅ እዚህ ጋር እንዳለ ቢያስኩት ወጣ ሳረገው ቃላው የለም ማለት ነው። ኢንስፔክሽን እዚህ ያሰራላችሁ ምንም እየተጣ እንዳሳያችሁ ነው። ባጃችሁ አንድ ተመዳጭ ችግር የለም። ሲጨርስ እንደዚህ ታደርጋለህ። ከዛ እዚህ ጋር ደግሞ እኔ አለ 30ውን አስገባዋለሁ ነው እንግዲህ እንዳለቀ ፋሚሊ እዚህ ጋር እንድትጣላችሁ በጣም የሚያስጠላው እንግዲህ ብቻ በጣም ተኮት እየሞከርን ነው፣ ግን በጣም እና ፋሚሊ እንደምታዩት ነው እንግዲህ ምንም የተረፈው ነገር የለም ማለት ነው። እንግዲህ አሁን የቀረን ይሄ ነው። 15 ደቂቃ ብለውን ነበር። 15 ደቂቃ አሁን ሰዓታችን መቻል ነው። ጥንቶ ስለሆነ በዚህ ቪዲዮ ስለ ጋን ሴፍቲ ምናምን ነገር እንደተማራችሁ ተስፋ አደርጋለሁ። ቤተሰብ አንድ ላይ ጨርሰናል። እንግዲህ እንደምታዩት ተኩሰን ምናምን ነገር አንድ ሰዓት ጨረስን ምናምን ነገር። አሁን ያከራዩን ሽጉጥ እዚህ ጋር እንመስላችኋለን። Abera. What lane? What lane? Lane it was 9, I think. Number 9. Hey, it's 14 down to like 10 minutes. እና ፋሚሊን ትንሽ ላይክ ጩኸቱ ምናምን ነገር አዛ ነው የሚያደርጋችሁ። ራሳችሁ ምናምን ነገር በጣም ነው የሚባለው በላይ ምናምን ነገር እና ሙቀት ነበረ ደግሞ ላይክ አለ እዛው ጠባብ ቦታ ላይ ስለነበረ ብዙ ተከክሶ የነበረው እና እሱ ነው እንጂ ላይክ ሌላው ምናምን ነገር ያበደ ነው ምናምን ኤሞ ያው ይቺ እንግዲህ እንደነገርኳችሁ አጋማው ኤሞ ብዬ ነበር የራሴን ኤሞ መጠቀማችንም አሉኝ። እንግዲህ እነሱ ነው የሚጠቀሙት። እንግዲህ ፋሚሊ ተጋ ያው በርሽኩታላችሁ እዛ ጋር ራሱ ላይክ ተጋ AK45 ለሌላቸው አይነት ሽጉጥ የለም ምናምን ነገር የናይፍ ኖክ ነው። ምን አይነት ጩቤዎች እንዳሉ ነው እንግዲህ እዚህ ጋር ዘመናዊ ጩቤ ነው ማሳያቸው አራዳ ልጆች። እንደምታዩት እንግዲህ እቺ ጩቤ 324 ብር ነች። አንዷ እዛ ጋር ቀይዋ ማለት ነው። ይሄ 419 ብር ነው። ምን አይነት ጩቤ ቢሆን ነው ላይክ እንግዲህ ሰላ እንደምታዩት እንግዲህ 59 ብር። እነዚህ ምርካሾች ናቸው። እዚህ ጋር 79 ብር 69 ብር አላ። እንግዲህ ፋሚሊ የዛሬው ቪዲዮ ይሄን ይመስል ነበረ። ላይክ ሜክ ሹር ሰብስክራይብ ማድረጋችሁን ፋሚሊ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ ፋሚሊ። በቀጣይ ቪዲዮ ያበረ ቪዲዮ ይዘን ከችናል። እንግዲህ ይመቻችሁ ፋሚሊ።